ይህ ስልክ ሳምሰንግ በቅርቡ ወደ ገበያ ያስገባው አዲሱ A37 5G ነው። ሰላም የዴሊ ኢንፎ ቤተሰቦች እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። በዛሬው ቪዲዮአችን የምንመለከተው በቅርቡ ወደ ገበያ የገባውን አዲሱን የሳምሰንግ A37 5G ስልክን እንመለከታለን። አጠቃላይ ስለ ስልኩ ሙሉ መረጃ እሰጣችኋለሁ። እንደዚሁ ምን አይነት ድክመቶች አሉበት፣ ምን አይነት አሪፍ ነገሮችን ይዞ መጥቷል የሚለውን ጉዳይ እዚህ ቪዲዮ ላይ እንመለከታለን። ከዚህም በተጨማሪ ትክክለኛ ዋጋው እስከ ስንት ነው የሚለውን ነገር እነግራችኋለሁ። ቪዲዮን እስከ መጨረሻው ድረስ ተከታተሉት። ቪዲዮን ላይክ፣ ሼር በማድረግ ጀምሩ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚህ ጠቃሚና አስተማሪ መረጃዎች ይደርሷችኋል። አሁን በቀጥታ ወደ ቪዲዮ አልፋለሁ። አስቀድመን የዚህን ስልክ ዲዛይን እንደዚሁም ከምን አይነት ማቴሪያል ተሰራ የሚለውን ጉዳይ እንመልከት። ቲክነሱን ስንመለከት 7.4 ሚሜ ቲክነስ ይዞ ነው የመጣው። ይህም በጣም ቀጭን ወይም ስሊም ሊባል የሚችል ቲክነስ ነው ይዞ የመጣው። ክብደቱን ስንመለከት 196 ግራም ዌይት ነው ያለው። ስለዚህ ክብደቱም ቀለል ያለ ለበጅ ለመያዝም ብዙ የማይከብድ ስልክ ነው ማለት ነው። በተጨማሪ የጀርባ እንደዚሁም የፊት ለፊት ግላሱና የጀርባ ከቨሩ ከምን አይነት ማቴሪያል ተሰራ የሚለውን ጉዳይ ስንመለከት በጣም ጠንካራ በቀላሉ የማይጫጫረውን የጎሪላ ግላስ ቪክተስ ፕላስ የተባለውን ማቴሪያል ነው የተጠቀመው ማለት ነው። ስለዚህ ፍሮንት ግላሱ እንደዚሁም ባክ ከቨሩ በቀላሉ የማይጫጫር በቀላሉ የማይበላሽ ጠንካራ የሆነውን ጎሪላ ግላስ ቪክተስ ፕላስ የተባለውን ማቴሪያል ተጠቅመዋል። እንደዚሁም የጎን ወይም ፍሬሙን ስንመለከት ከፕላስቲክ ማቴሪያል ነው የተሰራው ማለት ነው። ስለዚህ ዲዛይኑ እንደዚሁም ከምን አይነት ማቴሪያል ተሰራ የሚለው ይሄንን ይመስላል። ሌላው ይህ ስልክ በቀላሉ ውሃ ወደ ውስጥ እንዳያስገባ ተደርጎ ነው የተሰራው። ይህም IP68 የተባለውን ውሃ በቀላሉ ወደ ውስጥ እንዳይገባ የሚከላከለውን ቴክኖሎጂ ነው ይዞ የመጣው። ስለዚህ ስልካችሁ ድንገት እስከ 1.5 ሜትር ጥልቀት ባለው ውሃ ላይ ቢወድቅባችሁ ለ30 ደቂቃ ውሃ ወደ ውስጥ ሳይገባ ማቆየት ይችላል ማለት ነው። አሁን ደግሞ ምን አይነት ዲስፕሌይ ይጠቀማል እንደዚሁም የዲስፕሌይ ሳይዙን እንመለከታለን። ይህ ስልክ 6.7 ኢንች ዲስፕሌይ ሳይዝ ነው ያለው። የሚጠቀመው የዲስፕሌይ አይነት ደግሞ ስንመለከት በጣም አሪፍና ተመራጭ የሆነውን ሱፐር አሞሌድ የተባለውን የዲስፕሌይ አይነት ነው የሚጠቀመው። ስለዚህ ዲስፕሌይ ሃይ ኳሊቲ ያለውን ዲስፕሌይ ነው የሚጠቀመው ማለት ነው። የዚህን ስልክ ሪፍሬሽ ሬቱን ስንመለከት አሁንም ትልቁን 120 ሄርትስ ሪፍሬሽ ሬት ነው የሚጠቀመው ማለት ነው። ፐር ሰከንድ 120 ሄርትስ ሪፍሬሽ ሬት አለው ማለት ነው። ብራይትነሱን ስንመለከት 1900 ኒትስ ብራይትነስ አለው ማለት ነው። ይህም ከፍተኛ ብሩህነት ስላለው በፀሐይ ብርሃን በቀላሉ ስልካችሁን መጠቀም ያስችላችኋል ማለት ነው። አሁን ደግሞ የስልኩን ወሳኝ ነገር እንመለከታለን። ይህም ምንድነው? ፕሮሰሰር ብለን የምንጠራው ማለት ነው። ይህ ስልክ ምን አይነት ፕሮሰሰር ይጠቀማል የሚለውን ጉዳይ ስንመለከት ኤክሶነስ 1480 የተባለውን ቺፕሴት ነው የሚጠቀመው ማለት ነው። ስለዚህ ይህም አሪፍ ሊባል የሚችል የፕሮሰሰር አይነት ነው ማለት ነው። አሁን ደግሞ የዚህን ስልክ ራም እንደዚሁም ስቶሬጁን እንመለከታለን። ይህ ስልክ በ6 በ8 እና እንደዚሁም በ12 ጂቢ ራም አማራጭ ገበያ ላይ ልታገኙት ትችላላችሁ። እንደዚሁም የስቶሬጅ አማራጩን ስንመለከት 128 ወይም 256 ጂቢ አማራጭ ይዞ መጥቷል ማለት ነው። ኦፕሬቲንግ ሲስተሙን ስንመለከት አንድሮይድ 16 ነው። እንደዚሁም ዋን UI 8.5 ጋር ይደርሳል ማለት ነው። ስለዚህ ይህም አሪፍ ሊባል የሚችል ነገር ነው። እንደዚሁም ለስንት ዓመት የኦፕሬቲንግ ሲስተም አፕዴቶችን እንደዚሁም የሴኩሪቲ አፕዴቶችን ያገኛል የሚለውን ጉዳይ ስንመለከት ለ6 ዓመታት የሶፍትዌር ወይም ኦፕሬቲንግ ሲስተም ሶፍትዌሮችን ማሻሻያዎችን ማግኘት ይችላል ማለት ነው። የደህንነት ወይም የሴኩሪቲ አፕዴትና እንደዚሁም የኦፕሬቲንግ ሲስተም ሶፍትዌር አፕዴቶችን ለ6 ተከታታይ ዓመታት ማግኘት ይችላል ማለት ነው። ይህም ለረጅም ጊዜ ስልካችሁ አፕዴቶችን ሳያጣ መቆየት
እንዲችል ያስችለዋል ማለት ነው። የዚህን ስልክ ካሜራውን ስንመለከት ዋናው ካሜራ ሜን ካሜራ ብለን የምንጠራው ባክ ላይ ያለው ማለት ነው 50 ሜጋ ፒክስል ካሜራ ተገጥሞለታል ማለት ነው። እንደዚሁም ኦፕቲካል ኢሜጅ ስታቢላይዘር ወይም ስታቢላይዜሽን የተባለ ቴክኖሎጂም ተካቶለታል ማለት ነው። ይህም ምንድነው ጥቅሙ? በምትቀርጹበት ጊዜ እጃችሁ ላይ መንቀጥቀጥ ቢኖር ለምሳሌ እየጨፈራችሁ ሊሆን ይችላል፣ የተለያዩ እንቅስቃሴዎችን እያደረጋችሁ እየቀረጻችሁ ቢሆን ያ ምስል የቀረጻችሁት ምስል ምንም አይነት እንቅስቃሴ እንዳይኖረው የሚያደርግ ቴክኖሎጂ ነው ማለት ነው። ስለዚህ ይህ ቴክኖሎጂም ተካቶለታል ማለት ነው። ሌላው ሰፊ አንግል መቅረጽ በምትፈልጉበት ጊዜ አልትራ ዋይድ መቅረጽ በምትፈልጉበት ጊዜ 12 ሜጋ ፒክስል ካሜራ ተገጥሞለታል ማለት ነው። እንደዚሁም ማክሮ መቅረጽ ስትፈልጉ ደግሞ 5 ሜጋ ፒክስል ማክሮ መቅረጽ የሚችል ተካቶለታል ማለት ነው። ሌላው ሰልፊውን ስንመለከት ወይም የፊት ካሜራውን ስንመለከት 12 ሜጋ ፒክስል ተካቶለታል። 4K ቪዲዮዎችን መቅረጽ ይችላል ማለት ነው። ሌላው የአንድ ስልክ ወሳኙ ነገር ባትሪ ነው። የዚህን ስልክ ባትሪ ካፓሲቲውን ስንመለከት 5000 mAh ባትሪ ካፓሲቲ አለው። እንደዚሁም 45 ዋት ፈጣን ባትሪ ማሙያ መጠቀም ትችላላችሁ ማለት ነው። ስለዚህ ፋስት ቻርጂንግን 45 ዋት ፋስት ቻርጂንግ መጠቀም ትችላላችሁ። ስለዚህ ለረጅም ጊዜ ባትሪው ይቆይላችኋል ማለት ነው። አሁን ደግሞ ይህ ስልክ ምን አይነት አሪፍ ነገሮች እንደዚሁም ጉድለቶች አሉበት የሚለውን ነገር እንመልከት። ከአሪፉ ሲጀምርላችሁ ይህ ስልክ አንደኛ ሱፐር አሞሌድ ዲስፕሌይ ወይም ስክሪን መጠቀሙ ትልቅ ነገር ነው፣ አሪፍ ነው። እንደዚሁም 120 ሄርትዝ ሪፍሬሽ ሬት ይዞ መምጣቱ ይህም እንደ አሪፍ ነገር ልታዩት ትችላላችሁ። 120 ሪፍሬሽ ሬት ማለት በጣም ከፍተኛ ሊባል የሚችል የሪፍሬሽ ሬት አማውንት ነው። እንደዚሁም ብራይትነሱም 1900 ኒትስ ብራይትነስ አለው። ይህም በማንኛውም ከፍተኛ ብርሃን ባለበት ቦታ በቀላሉ ስልካችሁን መጠቀም ትችላላችሁ ማለት ነው። ይህም ትልቅ ነገር ነው። እንደዚሁም IP68 ብለን የጠራ ነው ውሃና አቧራ ወደ ስልካችሁ በቀላሉ እንዳይገባ የሚከላከልላችሁ የመጨረሻ ሊባል የሚችለውን IP68 መጠቀሙ ይህም ትልቅ ወይም አሪፍ ሊባል የሚችል ነገር ነው። እንደዚሁም የረጅም ጊዜ የሶፍትዌር አፕዴቶችን ወይም ድጋፎችን ማግኘቱም አሪፍ ነገር ነው ማለት ነው። ሌላው ባኩ እንደዚሁም ፍሮንት ግላሱ የሚጠቀማቸው ማቴሪያሎች ጎሪላ ግላስ ቪክተስ ፕላስ ብለን የምንጠራው ማለት ነው። ይህም አሪፍ የሚባለው ወይም ከፍተኛ ጥራት ያለው ማቴሪያል ነው እየተጠቀመ ያለው ማለት ነው። ይህም ቆንጆ ነገር ነው። ሌላው እዚህ ስልክ ላይ እንደ ድክመት ልናያቸው የምንችላቸው አንዳንድ ነገሮች አሉ። ይህ ምንድነው? አንደኛ ከስልኩ ጋር የሚመጣ ቻርጀር ወይም አዳፕተር የለውም ማለት ነው። እንደዚሁም የጎን ፍሬሙ ከፕላስቲክ ማቴሪያል መሰራቱን ይሄም እንደ ድክመት ይታያል ማለት ነው። አብዛኞቹ ግላስ ነበረ እንዲተረክ ተለቅ ያሉ ስልኮች ከግላስ ከጎሪላ ግላስ ቪክተስ ከተባለው ማቴሪያል ነው የሚሰሩት ማለት ነው። ነገር ግን ይህ ስልክ ከፕላስቲክ ማቴሪያል መሰራቱ እንደ ድክመት ልንመለከተው እንችላለን ማለት ነው። ከዛ ውጭ ያናክል የጎላ ድክመት የለውም ማለት ነው። አሪፍ ስልክ አሪፍ ሊባል የሚችል ስልክ ነው። አሁን ደግሞ እኛ ሀገር ወይም እዚህ ኢትዮጵያ ውስጥ ዋጋው ምን ያክል ነው የሚለውን ጉዳይ እንመለከታለን። እስከ ስንት ድረስ ሊሸጥ ይችላል የሚለውን ነግራችኋለሁ። እስካሁን ድረስ ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ዋጋውን ቼክ ለማድረግ በሞከርኩበት ሰዓት ብዙ ቦታ ያገኘሁት E37 5G 256 በ12 GB ራም አማራጩን ነው ማለት ነው። ስለዚህ ገበያ ላይ በብዛት የሚሸጠው 256 በ12 GB ራሙ ነው። የዚህን ስልክ ዋጋውን ስንመለከት እስከ 59 ሺህ ብር ድረስ እየተሸጠ ይገኛል። ከ59 ሺህ እስከ 60 ሺህ ብር ባለው ሬንጅ እየተሸጠ ይገኛል ማለት ነው። ስለዚህ ይህንን ስልክ መግዛት ከፈለጋችሁ ከ59 እስከ 60 ሺህ ብር ድረስ ልታገኙት ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። በቀጣይ አዳዲስ ነገሮች ሲኖሩ ይዤላችሁ እመለሳለሁ። እስከዛው መልካም ጊዜ ይሁንላችሁ።